ኧረ እኔ አሁንስ ምርር ነው ያለኝ። ምንም እኮ ደሞዝ የሚሰጠኝ ደሞዝ እኮ ከወር እስከ ወር ሊብቃቃልኝ እኮ አልቻለም። በዛ ላይ ካለቃ ጋር ጭቅጭቅ በቃ ሰዓት አረፈድክ ካላረፈድክ ቆይ አንተ ከኔ እኩል ደሞዝ አለ እንዴት ነው አብቃቅተህ የምትኖረው አንተ? ቆይ እኔ እኮ በአስማት ነው እየኖርኩ ያሉት። ጭንቅላትን ተጠቀምበት። ማስተዋል ከፈለክ ቀላል ነው። አሁንም ቢሆን አረፈደም ሂድና ፋና ብድርና ቁጠባ ሄደህ ተመዝገብ። ካለ ደሞዝ ላይ 500 ብር ቆጥብ በየወሩ። በደሞዝ እስከ 300 ሺህ ብር ትበደራለህ። አይ ንብረት አለኝ ካልክ ንብረትን አስይዘህ እስከ 800 ሺህ ብር ተበድረህ የተሻለ ስራ መስራት ትችላለህ። መኪና ነው የምፈልገው ካልክ ደግሞ በምገዛው መኪና ሊብሬ አስይዘህ እስከ 4 ሚሊዮን የሚደርስ መኪና መግዛት ትችላለህ። ገብቶሃል? ይሄን እድል ማን ይሰጣል? አስተውል፣ ጭንቅላት ይኑር፣ ሰው ላይ አትቅና። ነው በደሞዝ መኪና ገዛ በላችሁ እንትን ጋር ሆነ ምናምን ከምትል መጠየቅ ነው። ገባህ አይደለ? አሁኑኑ ሳይረፍድብህ 5 ቅርንጫፍ አላቸው። ሂድና ተመዝገብ። አድራሻና ስልክ ቁጥር እልክልሃለሁ። ከዚህ በኋላ ራስህ አስተውል። እንግዲህ ካምባላ እንዳታማርርብኝ። ኧረ ሄዳለሁ።